ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። አሁን ሸገር ኢንፎ ላይ ሸገር ኢንፎ ኢትዮ ኢንፎ እንደዛ ነገር ብቻ መሰረት በዙ እንትን አዳምጬው መነሳቴ ነው እና በጣም አዘንኩኝ። ወንድ ልጅ በዚህ መጠን እኔ እንጃ፣ ወንዶች ያሳዝኑኛል። ሴት ልጅ እንዴት ነው ሴት ልጅ ስትንከራተት ስትቸገር ምን ስትል አዛኟ ብዙ ነው። ወንድ ልጅ አንደኛ ነገር ውስጡ ብዙ ካልተጎዳና ብዙ እንትን ካላለ ወንድ ልጅ አይወጣም። አይደለም ሚዲያ ላይ አጠገቡ ላለው ሰው ለሚስቱ፣ ለልጆቹና ለእናቱ እንኳን ችግሩን ብሎም ደግሞ የሆነ ነገሩን አያሳይም። ማሳየት አይችልም፣ አይፈልግም። በቃ የሆነ ወንድ ብቻውን ነው የሚያለቅስ የሚል እንትን አለ። በሼፍ ዮሐንስም ምክንያት ተናግሬዋለሁ። ይሄንን ወንድ ብቻውን ነው የሚያለቅሰው ይባላል እና የሚል ግጥም አለ የሎሬት ጸጋዬ ገብረመድህን እና ወንድ ልጅ ካልባሰበት አይወጣም ሚዲያ ላይ ገባችሁ? እና ይሄ ሰውዬ ለአመታት የተንከራተተ ሰው ነው። ለአመታት ጥፋት ሰርቶም ይሆናል፣ ዋሽቶም ሊሆን ይችላል። ገባችሁ? ግን አሁን እርዱኝ ብሎ ነው የወጣው። ይሄ ሰው በጣም ከአቅሙ በላይ ባይሆን እቺ ኤክሱ ታየኛለች ብሎ እንኳን የሆነ ለሱ ጉዳዩ አይደለም። በቃ ከችግሩ አልበለጠም። ወንድ ልጅ እጅ እንደ መስጠት የሚያስጠላው ነገር የለም። እጅ እንደ መስጠት የሚያሳስበው ነገር የለም። ተቸግሮ እንኳን ክብሩ ይመጣበታል። ተቸግሮ እንኳን ብዙ ነገር ለመጀመሪያ ጊዜ ሲለምን እንኳን አዩኝ አላዩኝ እያለ ነው የሚጀምረው ልመና። እንኳን ወንድ ልጅ በክብሩ አይደራደርም። ይሄ ሰውዬ ክብሩን ጥሎ መጣ፣ እርዱኝ አለ። ለአመታት እንትን ያለ ነው። ስደት ላይ ሁሉም ሰው ሁለት ሶስት ስም ነው ያለው። ሁለትና ሶስት ስም ነው ያለው። ምንም የሚገርም ቢግ ዲል አይደለም። ኢቨን ጥፋት አጥፍቶ እንኳን ቢሆን ስህተቱን ቀስ ብለን እስቲ የቱ ነው መቅደም ያለበት? አንድ ሰው ከተራበ፣ ከተጠማ፣ ከታረዘ እሱን ከሸፋፈነም በኋላ እሱን ከበር ካደረግን በኋላ ሌላው እንትን አይልም። ስንት ወንጀለኛ በጉያችን አቅፈናል እንደምንሄደው ቀን የጣለ ግን አሁን የተረዳሁት ነገር ቀን የጣለ ቀን ሁሉም ሰው ፈራጅ ይሆናል። ሁሉም ሰው መጥረቢያውን ያነሳል። ይሄ እኮ ነው ምንድን ነው የሚባለው? የወደቀ ዛፍ መጥረቢያ ይበዛዋል ይባላል። ቀን ስለጣለው ነው። ሀብታም ቢሆን እንዲህ እየተነሳችሁ ከግራ ከቀኝ አታዋክቡትም ነበር። ትንሽ እንደውም ያ ቲክቶከሩ እሱ ይሻላል። መሰረት በጣም ነው ሰውየውን ዲስሪስፔክት አድርገሸዋል። በጣም በቃ ፋታ አልሰጠሽውም። አንቺ ፕሮቴክት እያደረግሽ ያለሽው እንትንሽን ነው፣ ሚዲያሽን በቃ ታማኒነት ያለው ምናምን ሚዲያ ተብሎ እንዴት ውሸት ቀረበበት? በቃ እሱን ነው እሱ ላይ እንጂ የሰውየውን ስሜት አልጠበቅሽም እንዴ? ትንሽ ሁማኒቲ የሚባል ነገር የለም እንዴ? የልጆች እናት ነሽ አይደል? ነገ ልጆቼ የሆነ ነገር ቢገጥማቸው ዛሬ ላይ ይኸውልሽ፣ ዛሬ የቆምንበት ነገር ለነገ ዋስትና አይደለም። ምናልባት ልጆቼ ፎሬቨር እንደዚህ አይነት ነገር አይገጥማቸውም ብለሽ ከሆነ ዛሬ የቆምንበት ነገር ለነገ ዋስትና አይደለም። ልጆችሽ ላይ ሊደርስ ይችላል፣ ወንድሞችሽ ላይ ሊደርስ ይችላል። ትንሽ እንኳን አልቆረቆረሽም፣ ትንሽ እንኳን ስቅጥጥ አላለሽም። እንዲህ የተውረገረግሽ ነው በቃ ስትሞግቹ የነበረው፣ ስታዋክቡ የነበረው የመረጃው ብዛት። ኧረ በኢየሱስ ስም በስመ አብ። እግዚአብሔር ሰው ላይ አይጣላችሁ፣ ለዛውም ደግሞ አበሻ ላይ እንዴ! ስንት ሀብታም አጭበርብሮ ነው ብሩን ያመጣው፣ እንትን ብሎ ነው የመጣው እየተባለ ልትሰግዱለት የምትደርሱለት ሀብታም እኮ ሞልቷል። የምናውቀው ነው የምናየው ነው። እገሌ ብሩን በእንደዚህ አይነት መልኩ ነው ያገኘው እየተባለ ያንን ሰው በሪስፔክት ነው የምታናግሩት። ለምን? ብር ስላለው ብቻ። ይሄ ሰውዬ ግን ቀን ስለጣለው የሁሉም አፍ መክፈቻ ሆነ። እግዚአብሔር ሰው እጅ ላይ አይጣላችሁ ወገኖች። ችግራችሁን
ለእግዚአብሔር ተናገሩ። በእውነት እኛ እኮ ችግር ስላለብን ነው እኛ ራሳችን እንጂ እግዚአብሔር እኮ እጁም እጁ ከመስጠት የተቆጠበ አይደለም፣ ጆሮም ከመስማት የተቆጠበ አይደለም። ከዚህ ውርደት አይሻልም እንዴ? እራሱን ቢያጠፋስ ይሄ ሰውዬ ለአመታት በችግር የተቆራመተ ምን ያለ ከልጅቷ ጋር ያለው ችግር ማንም እድሜ ለሚዲያ እንግዲህ ይሄ ሚዲያ ከመጣ ጀምሮ እየሰማን እያየን ነው። ሁሉም ወንድ በዳይ፣ ሁሉም ወንድ አስለቃሽ፣ ወንዶች ምን ጉድ ናቸው እስኪባል ድረስ ሴት ከስንት አንድ ነው የሚመጣው። ብቻ የስንቱን ገበና አየን፣ የስንቱን ቤት አየን፣ የስንቱን ጉድ ሰማን። ጥፋት ቢኖርበት የለበትም አይደለም፣ ሊኖርበት ይችላል። እግዚአብሔር አልቅሶበት ነው። ኦኬ እግዚአብሔር ቀጣው። እሺ ግን እርዱኝ ብሎ መጣ። ይሄ ሰውዬ አደባባይ ወጣ፣ የሰው ፊት ገረፈው፣ የሰው ፊት እንትን አለው። ከዛ በኋላ ምንድን ነው እንዲህ ሚዲያ ላይ አምጥታችሁ ኢቨን እኮ በውጭ ጨርሳችሁ እዛው ከካሜራ ጀርባ ጨርሳችሁ እንዲህ ነው ምናምን ብለሽ ብታሳምኘው ጥሩ። አሳምነሽው አይ ይቅርታ በቃ ማንተሰም ይቅርታ ሊል ፈልጓል። ባለፈው እንዲህ ነው ሲጀመር ጥፋቱ አሁንም ቢሆን ከጥፋተኝነት አታመጭም። ምክንያቱም ሲጀመር አጣርተሽ አላቀረብሽም። እዛኛው ሚዲያ ጋር የሆነ ነገር ስለተወራ ብቻ መተሽ የሚዲያሽን ስም ለማጥራት ሰው እንደዚህ እንዴ! ይሄን ያህል እኮ ድሃ ነው እንጂ እኮ እንትን አይደለም። ድሃም ቢሆን አለው ክብር አለው። ለወንድ ልጅ የሚሰጥ ለሰው የሚሰጥ ለወንድ ልጅ ብቻ ሳይሆን ለሰው የሚሰጥ ክብር አለ። ሂዩማኒቲ የሚባል ነገር አለ። የሚዲያሽን ስም ለማጥራት ይሄን ያህል ሰው ላይ እንደዚህ እንትን ማለት እንደ ትንሽ ልጅ የእውነት እንዴ! በጣም ነው የገረምሽኝ። በጣም እንደዚህ ደግሞ አልጠብቅሽም ነበር። ሲጀመር ለነገሩ እኔ አትመችኝም አንቺ። የእውነት የሆነ የማትመችኝ ምክንያት ምንድን ነው? በተደጋጋሚ ያየሁሽ ነገር አለ። የሆነ ዲስሪስፔክት ታረጊያለሽ፣ የሆነ ሃይማኖት ትጠያለሽ። አቅሻለሁ፣ በደንብ አይቼሻለሁ። የሆነ ሃይማኖት ትጠያለሽ፣ ዲስሪስፔክት ታረጊያለሽ። እንዴት ነው የምትሆኚው? ለሰውየው እችን ታክል አላሰብሽም። አንቺ ያሰብሽው በቃ ተአማኒነት ያለው ሸገር ኢንፎ ምናምን ተብሏል፣ እዚህ ጋር ውሸት ተነገረ ብለሽ የሀገር መርማሪ ፖሊስ አደረገሽ። በቃ እሱን ታዩ። በቃ መነገር ካለበት በጥፋቱ እስቲ በፊት ወጥቶ አደባባይ አይን የበላውን ነገር እንትን ይበል፣ ጠግቦ ይብላ ይል እንዴ! ከሜዳ ላይ ከወደኩበት አነሳ። ይሄ ሰውዬ እኮ ይኸውልሽ የሞት ምን እንደሆነ ታውቂያለሽ? ኤክሱ እንደምታየው አውቆ ሚዲያ ላይ ተቸገርኩ ብሎ የወጣ ቀን ሞቷል። በቃ ኦልሬዲ ወድቋል ይሄ ሰውዬ። ምንም እኮ በቃ ምንድን ነው የሞተን መግደል? ይሄ እኮ ጀግና አያሰኝም። የሞተን መግደል ጀግና አያሰኝም። የወደቀን መምታት ጀግና አያሰኝም። በጣም አሳረፍሽበት። ዱላሽ በጣም ኃይለኛ ነው። መሰረት እንዴ! የሰው ልጅ በዚህ ልክ ስንት ኃጢአተኛ በጉያችን ሸሽገን የምንኖርበት አፍሪካ ውስጥ እኮ ነው ያለ ነው። እላይ ያስቀመጥናቸው ሰዎች ራሱ በብዙ ነገር የሚጠረጠሩ ሰዎች በየሆስፒታሉ፣ በየትምህርት ቤቱ፣ በየምኑ ብዙ ቦታ በቃ እንዴ! ዶክተር አብይ ማዲያት እስኪያወጣ ድረስ እኮ ነው የሀገሪቷ ሁኔታ ናላው እስኪዞር ድረስ እንትን ያለው። ስንቱን ሰግስገንና ይዘን ቁጭ ያለን ሰዎች አሁን እችን አገኘው ብለሽ እንደንትን እንዲህ እንደ ጠበቃ የእንትን ማዕት ሰብስበሽ ሰውየውን እንደዚህ ታወካክበዋለሽ። የተቸገረ ሰው ብዙ ያወራል። ከችግሩ ለመውጣት የተቸገረ ሰው ብዙ ያወራል። አታቂም እንደ ይሄንን የተቸገረ ሰው ብዙ እንደሚያወራ የተቸገረ ሰው እንትን እንደማይል ብቻ ልቦና ይስጠሽ። በጣም ነው ያዘንኩት በእውነት እንዴ! ሀብታም ቢሆን እንደዚህ አታረጊውም ከነስህተቱ